ለሟቾች ነፍስ ይማር ነው እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎችን ጨፍጭፈዋል። ሰላም ጤና ይስጥልን። የተከበራችሁ የቻናላችን ቤተሰቦች ለሰዓቱ ብለን የመረጥናቸውን አጫጭር መረጃዎችን ይዘን ቀርበናል። በቅድሚያ ማርዕስቶች፣ ታዋቂው አርቲስት ሰለሞን ሙሄ በአርሲ አካባቢ እየተከሰቱ ያሉትን አሳዛኝ ክስተቶችንና የሰው ሕይወት መጥፋትን ተከትሎ ጥልቅ የሆነ ሀዘኑን ገልጿል። በዝርዝር ትሰሙታላችሁ። በተካሄደው የተቀናጀ ዘመቻ ከፍተኛ መሪውን ጨምሮ 28 ታጣቂዎች መገደላቸው ተሰምቷል። በዝርዝር ይዘነዋል። በምስራቅ አርሲ በሽርካ ወረዳ ግንቦት 23 2018 ዓ.ም ምሽት በአንድ ቤት ይኖሩ የነበሩ ሁለት የእህትማማች ልጆች በጥቃት አድራሾቹ ከተወሰዱ በኋላ ተገድለው መገኘታቸውን ስማቸውን እንዳይገለጽ የጠየቁ የአካባቢው ነዋሪ ተናግረዋል። በዝርዝር ይዘነዋል። ትብብር ለአንድነት ኢትዮጵያ ፓርቲ አባላቱ ቢመረጡም እንኳን በጥምረቱ ስም ወደ ምክር ቤት እንዳይገቡ አሳስቧል። የጌዴኦ ዞን ከፍተኛ ፍርድ ቤት በተከሳሽ አቶ ጸጋይ ታደሰ ላይ ጥብቅ የሆነውን የሞት ቅጣት ውሳኔ በዛሬው ዕለት ማጽደቁ ተሰምቷል። በዝርዝር ይዘነዋል። የአሜሪካ ጦር በባህሬን የሚገኘውን ማዕከሉን ኢላማ ያደረጉ የኢራን ሚሳይሎችና ድሮኖችን ማክሸፉን አስታውቋል። የተወደዳችሁ የቻናላችን ቤተሰቦች እስከ መጨረሻው ድረስ አብራችሁን ስትቆዩ እነዚህም በዝርዝር እናደርሳለን። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮን ላይክ እና ሼር በማድረግ ይጀምሩ። ወደ ዝርዝር መረጃ አለፍን። ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎችን ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። ታዋቂው አርቲስት ሰለሞን ሙሄ በአርሲ አካባቢ የተከሰቱ ያሉትን አሳዛኝ የዜጎች ሕይወት መጥፋትን ተከትሎ ጥልቅ የሆነ ሀዘኑን ገልጿል። አርቲስቱ በሰላም የመኖር መብት መከበር እንዳለበት በመጠየቅ ለሰላም ለትብብርና ለአብሮነት ጥሪውን አስተላልፏል። በቪዲዮ መልእክቱ አርቲስት ሰለሞን ሙሄ ያነሳቸው ዋና ዋና ነጥቦች የሚከተሉት ናቸው። ሰላማዊ የመኖር መብት መሰረታዊ መሆኑን ሲገልጽ አትግደሉ ነው፣ ሌላ አይደለም። አትግደሉ አትበል የሚባልበት ሀገር ላይ ነው ያለነው ሲል ቁጭቱን ገልጿል። ስለ ሀዘን መግለጽ ተያያዥነት ባለው ትችት ሲናገር ድምጻችንን ስናሰማ መርጦ አልቃሽ ትሉናላችሁ፣ መርጦ አልቃሽ ትባላለ ስትናገር ብሏል። አርቲስቱ ኢትዮጵያ በጋራ የምንስማማበት ሀገር መሆኗን በማስታወስ ሁሉም ወገን በጋራ መፍትሄ ለሰላም እንዲቆም አሳስቧል። የአርቲስቱ መልእክት ዋና ይዘት ንጹሃን ዜጎች እንዳይጎዱ በሀገር ውስጥ ሰላም እንዲሰፍንና መተሳሰብ ቅድሚያ እንዲሰጠው የሚያሳስብ መሆኑ ተመልክተናል። በምስራቅ አርሲ በሽርካ ወረዳ ግንቦት 23 2018 ዓ.ም ምሽት በአንድ ቤት ይኖሩ የነበሩ ሁለት የእህትማማች ልጆች በጥቃት አድራሾቹ ከተወሰዱ በኋላ ተገድለው መገኘታቸውን ስማቸው እንዳይገለጽ የጠየቁ የአካባቢው ነዋሪ ተናግረዋል። የሟቾች ንብረትና ከብቶች መዘረፋቸውን በመግለጽ 10 ኪሎ ሜትር ርቆ በሚገኝ ሚታና ጋዶ የሚባል አካባቢ ገድለው ጥለዋቸው ሂደዋል ብለዋል። አንደኛው ግለሰብ ሰቅጣጭ በሆነ ሁኔታ መገደሉን የሚናገሩት ነዋሪው የቀብር ስነስርዓታቸው ግንቦት 24 2018 ዓ.ም ጋዶ ቅድስት ማርያም ቤተክርስቲያን መፈጸሙን ተናግረዋል። የሟቾቹ ግለሰብ ወንድም ከሳምንት በፊት ታግቶ መወሰዱን የሚናገሩት እኚህ ነዋሪ እስካሁን የደረሰበት አለመታወቁን ተናግረዋል። ግለሰቦቹ በማን ተይዘው እንደተወሰዱና እንደተገደሉ ሲጠየቁ ይህ የተለመደ ነው፣ በአካባቢው ሸኔ ተብሎ የሚጠራ ቡድን እንደሚንቀሳቀስ ይታወቃል፣ ከዚህ በፊትም ተከታታይ እገታዎችና ግድያዎችን ይፈጽማል ሲሉ ገልጸዋል። በሶማሊያ በተካሄደ የተቀናጀ ዘመቻ ከፍተኛ መሪውን ጨምሮ 28 የአልሸባብ ታጣቂዎች መገደላቸው ተገለጸ። የሶማሊያ መንግስት ከዓለም አቀፍ አጋሮች ጋር በመተባበር በሂራንና በመካከለኛው ሸበሌ ክልሎች ባካሄደው የተቀናጀ የጸጥታ ዘመቻ ከፍተኛ መሪውን ጨምሮ 28 የአልሸባብ ታጣቂዎች መገደላቸውን አስታወቀም። በተደረገው የአየር ድብደባ ከተገደሉት መካከል በሂራን ክልል ከፍተኛ የአልሸባብ መሪ የተባለው አብዲራማን አብዲ ሙዳሊብና ሌሎች 5 ታጣቂዎች እንደሚገኙበት ተገልጿል። የሶማሊያ ብሔራዊ የመረጃና ደህንነት ኤጀንሲ እንዳስታወቀው ሙዳሊብ በቡሎ ቡርዴና በጃላላክሲ ወረዳዎች የሚፈጸሙ የሽብር ጥቃቶችን በማቀድና በማስተባበር ረገድ ቀጥተኛ ሚና የነበረው ግለሰብ መሆኑም ተገልጿል። ኤጀንሲው አክሎ እንደገለጸው ሁለተኛው እርምጃ የተወሰደው በመካከለኛው ሸበሌ ክልል ማሳጂድ አሊጋዱድ ከተማ አቅራቢያ 70 የሚጠጉ ታጣቂዎች የጸጥታ መረጋጋትን ለማወቅ በዝግጅት ላይ መሆናቸውን የሚያመለክት ጥቆማ ከደረሰ በኋላ ነው። የመረጃው ትክክለኝነት ከተረጋገጠ በኋላ የኤጀንሲው ኃይሎች ከአጋሮቻቸው ጋር በመሆን በወሰዱት የታለመ እርምጃ 23 ታጣቂዎችን ማስወገድ መቻላቸውን
መግለጫው ጠቅሷል። የሶማሊያ መንግስት አልሸባብን ከእስልምና አስተምሮ የወጡ በሚል ስያሜ እንደሚጠራቸው አስታውሶ ይህ ዘመቻ ቡድኑን ሙሉ በሙሉ ለማጥፋትና የአገሪቱን ሰላም ለማረጋገጥ የሚደረጉ ቀጣይ ጥረቶች አካል መሆኑን አስገንዝቧል። ከ16 ዓመታት በላይ በሶማሊያ መንግስት ላይ የሽምቅ ውጊያ ሲያካሄድ የቆየው አልሸባብ በተደጋጋሚ የጸጥታ ኃይሎችን፣ የመንግስት ኃላፊዎችንና ንጹሐን ዜጎችን ኢላማ አድርጎ ጥቃት እንደሚፈጽም ይታወቃል። የሶማሊያ ጦር በአፍሪካ ህብረት የድጋፍና የመረጋጋት ተልዕኮ እና በሌሎችም ዓለም አቀፍ አጋሮች ገዛ በአሸባሪው ቡድን ላይ የሚወስደውን እርምጃ አጠናክሮ ቀጥሏል። የዚህኛው የአውሶም ተልዕኮ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ መሰረት ለተጨማሪ 1 ዓመት መራዘሙ የሚታወስ ነው። ትብብር ለኢትዮጵያ አንድነት አባላቱ ቢመረጡም እንኳ በጥምረቱ ስም ወደ ምክር ቤት እንዳይገቡ አሳሰበም። ከትላንት በስቲያ ግንቦት 24 ቀን 2018 ዓ.ም የተከናወነውን 7ኛውን ጠቅላላ ሀገራዊ ምርጫ ተከትሎ ትብብር ለኢትዮጵያ አንድነት የተሰኘው የፖለቲካ ፓርቲዎች ጥምረት ዛሬ ረቡዕ ግንቦት 26 ቀን 2018 ዓ.ም ባወጣው መግለጫ የዘንድሮውን ምርጫ ዲሞክራሲን አያዋልድ መፍትሄም አይፈይድ ሲል በጽኑ ወቀሰም። ጥምረቱ ውጤቱ ምንም ይሁን ምን ማንኛውም እጩ በትብብሩ ስም ወደ ምክር ቤት ቢገባ በፍጹም ተቀባይነት እንደማይኖረው ያስታወቀ ሲሆን አጠቃላይ ሂደቱ ከኢህአዴጋዊ የጠርነፈ ውርስ ባህሪና የጠቅላላ አባዜ ያልተላቀቀ ነው ሲል ከሷል። በመግለጫው ማጠቃለያ ላይ ለዓለም አቀፉና ለዲፕሎማቲክ ማህበረሰቡ ጥሪ ያቀረበው ጥምረቱ መንግስት ከፖለቲካ ኃይሎች ጋር ድርድር ላይ እስከሚመጣ ድረስ ምንም አይነት እውቅና የሚመስል መልእክት ከማስተላለፍ እንዲቆጠቡ በጥብቅ የጠየቀ ሲሆን ይህ ካልሆነ ግን ድርጊቱን በኢትዮጵያውያን ቁስል ላይ እንጨት እንደመስደድ እንደሚቆጥረው አስጠንቅቋል። የጌዲዮ ዞን ከፍተኛ ፍርድ ቤት በተከሳሽ አቶ ጸጋዬ ታደሰ ላይ ጥብቅ የሆነውን የሞት ቅጣት ውሳኔ በዛሬው ዕለት ማጽደቁ ታወቀ። ፍርድ ቤቱ ግንቦት 17 2018 ዓ.ም በዋለው ችሎት በተከሳሹ ላይ መነሻ ቅጣት በሞት እንዲቀጣ ወስኖ የነበረ ሲሆን የተከሳሽን የቅጣት ማቅለያና የአቃቤ ሕግን የቅጣት ማቅበጃ ለመስማት ለዛሬ ግንቦት 26 2018 ዓ.ም ከጠሮ መያዙ ይታወሳል። በዛሬው ዕለት የወንጀል ችሎቱ ተከሳሽ ካቀረባቸው የቅጣት ማቅለያዎች መካከል ሁለቱን የተቀበለ ሲሆን በተመሳሳይ መልኩ ከሳሽ የጌዲዮ ዞን አቃቤ ሕግ ካቀረባቸው ልዩ የቅጣት ማቅበጃዎች ውስጥ ሁለቱን ፍርድ ቤቱ ተቀብሎታል። ፍርድ ቤቱ ከተከሳሽ የቀረበውን የቅጣት ማቅለያና ከአቃቤ ሕግ የቀረበውን ልዩ የቅጣት ማቅበጃ ሚዛን እኩል ሆኖ አግኝቶታል። በዚህም ምክንያት ፍርድ ቤቱ ቀደም ሲል የያዘውን መነሻ ቅጣት በማጽናት በአቶ ጸጋዬ ታደሰ ላይ የሞት ውሳኔውን በይፋ አጽድቋል። የጌዲዮ ዞን ከፍተኛ ፍርድ ቤት የተወሰነውን የሞት ቅጣት ውሳኔ ተከታትሎ እንዲያስፈጽም ለዲላ ከተማ ማረሚያ ተቋም ትዕዛዝ መስጠቱን ከስፍራው የጌዲዮ ዞን ፖሊስ መምሪያ ህዝብ ግንኙነት የላከው መረጃ ያሳያል። የአሜሪካ ጦር በባህሬን የሚገኘውን ማዕከሉን ኢላማ ያደረጉ የኢራን ሚሳይሎችና ድሮኖችን ማክሸፉን አስታወቀ። የአሜሪካ ማዕከላዊ ዕዝ የኢራን እስላማዊ አብዮታዊ ዘበኛ ኃይል በባህሬን የሚገኘውን የአሜሪካ 5ኛ ሊፍት ዋና መስሪያ ቤትና ቀጠናዊ የአየር ኃይል ጣቢያዎችን ኢላማ በማድረግ የሰነዘራቸውን የሚሳይልና የድሮን ጥቃቶችን በተሳካ ሁኔታ ማክሸፉን ይፋ አድርገዋል። ግንቦት 26 ቀን 2018 ዓ.ም የወጣው ይፋዊ መረጃ እንደሚያሳየው የአሜሪካ ማዕከላዊ ዕዝ የኢራን ኃይሎች ጥቃቶቹ ተሳክተዋል በማለት ያሰራጩትን መረጃ አስተባብሎ በጥቃቱ በአሜሪካ ኃይሎች ላይ የደረሰ ምንም አይነት ጉዳት አለመኖሩንና ኃይሎቻቸው የኢራንን ያልተገባ ትንኮሳ ለመከላከል ሙሉ ዝግጁነት ላይ እንደሚገኙ አብራርቷል።